ትሞታለህ እንጂ በሕይወት አትኖርም። ይኸው በዚህ ወራት ታመሃል እስከ ሞት። እንግዲህ ተነሳ ቤትክን አስተካክል፣ እግዚአብሔር አምላክ እንዲህ ብሎሃል። ትሞታለህ እንጂ በሕይወት አትኖርም። ይኸው በዚህ ወራት ታመሃል እስከ ሞት። እንግዲህ ተነሳ ቤትክን አስተካክል፣ እግዚአብሔር አምላክ እንዲህ ብሎሃል። በጽኑ አለቀስን ሕዝቅያስ አምርሮ፣ ፊቱን መለሰና ከግድግዳ ዞሮ ስለተመለሰ በፍጹም መጸጸት የፈጠረው አምላክ አይቶ አዘነለት። ትሞታለህ እንጂ በሕይወት አትኖርም። ይኸው በዚህ ወራት ታመሃል እስከ ሞት። እንግዲህ ተነሳ ቤትክን አስተካክል፣ እግዚአብሔር አምላክ እንዲህ ብሎሃል። ለሕዝቡ አለቃ ኢሳይያስ ላከው፣ ወደ ሕዝቅያስ ሄዶ መልሶ እንዲህ አለው። ጸሎትን ሰምቶ አይቶልህ እንባህን 15 ዓመት ዕድሜ ጨመረልህ። ትሞታለህ እንጂ በሕይወት አትኖርም። ይኸው በዚህ ወራት ታመሃል እስከ ሞት። እንግዲህ ተነሳ ቤትክን አስተካክል፣ እግዚአብሔር አምላክ እንዲህ ብሎሃል። ስለ ዳዊት ብሎ ከክፉ ይጋርዳል፣ ከአሦር ንጉሥ እጅ ሕዝቡን ይታደጋል። እስከ 3 ቀን ድረስ ከመቅደሱ ውጣ፣ የምስጋናን መሥዋዕት ለአምላክህ አምጣ። ትሞታለህ እንጂ በሕይወት አትኖርም። ይኸው በዚህ ወራት ታመሃል እስከ ሞት። እንግዲህ ተነሳ ቤትክን አስተካክል፣ እግዚአብሔር አምላክ እንዲህ ብሎሃል። እንባ መፍትሄ ነው፣ ከአምላክ ያስታርቃል።
የእግዚአብሔርን ቁጣ በፍጥነት ያበርዳል። ኃጢአትን አስበው ዛሬን የሚያለቅሱ ብፁዓን ተብለው ነገን እንዲስቁ። ትሞታለህ እንጂ በሕይወት አትኖርም። ይኸው በዚህ ወራት ታመሃል እስከ ሞት። እንግዲህ ተነሳ ቤትክን አስተካክል። እግዚአብሔር አምላክ እንዲህ ብሎሃል፣ ትሞታለህ እንጂ በሕይወት አትኖርም። ይኸው በዚህ ወራት ታመሃል እስከ ሞት። እንግዲህ ተነሳ ቤትክን አስተካክል። እግዚአብሔር አምላክ እንዲህ ብሎሃል